ሰላም የብሩስ ነጥብ ተከታታዮች እንደቆያችሁኝ ባለፈው ክፍለ ጊዜ ትዝታን አንቺሆዬን አይተናል። ትዝታ አራራይ የአራራይ አንቺሆዬ አራራይ የአራራይ እያልን እየከፈልን በውስጣቸው ብዙ ዜማዎችን አይተናል። አሁን ዛሬ የምንጀምረው አምባሰል የሚባለውን ቅኝት ነው። አምባሰል አራራይ ቀመሩ ግማሽ ሁለት ሙሉ ሙሉ ግማሽ ሁለት ሙሉ ሲሆን ይህን ቀመር እንዴት አድርገን አመጣን የሚለውን እናያለን። እዚህ ጋር የተፈጥሮ ድምጾች ብለን ለማስታወስ ያህል የተፈጥሮ ድምጾች አሉ። አ ኡ ኢ አ ኤ እ ኦ ናቸው እነዚህ የተፈጥሮ ድምጾች። እነዚህ የተፈጥሮ ድምጾች 7 ሲሆኑ ራሱን በሚዘጋበት ጊዜ እዚህ ጋር ኦ ብሎ ራሱን ይዘጋል፣ እዚህ ጋር አ ብሎ ነው የሚዘጋው፣ ራሱን ይደግማልና በዚህ መሰረት በውስጣቸው የሚገኙ የግማሽ ክፍልፋይ ለማድረግ ስንፈልግ በውስጣቸው የሙሉ ስላሉ በመካከላቸው ድምጾች አግኝተናል። አ አቅናት አለች፣ ኦ ቅናት፣ ኢ አ አቅናት፣ ኤ ቅናት፣ ቅናት ኦ መልሶ አይዘጋል ማለት ነው። እነዚህ 7 ድምጾች ትርጓሜያቸውን የተወሰነ አይተናል። በውስጣቸው በቁጥር ነው እያንዳንዱ ነገር ዜማ ላይ ቁጥር ነው እና በዚህ መሰረት ከ እስከ አቅናት ድረስ ግማሽ ሆነ። ለኡ ደግሞ ይሄ አቅናት ያልነው ለኡ ኡ ድፋት ነው እና እነዚህን ሁለት ድምጾች ይዞ ነው የሚገኘው። ነገር ግን እዚህ ጋር አልጻፍነው እኛ በቅናቱ ብቻ ነው እያጠናን ያለነው። ወደ ኋላ መለስ ብላችሁ ትምህርቱን ብታዩት የቅናትና የድፋትን ልዩነት የተወሰነ ግንዛቤ እንድትይዙ አድርጌያለሁ። በዚህ መሰረት አ አቅናት ግማሽ ነው፣ ከአቅናት እስከ ኡ ግማሽ ነው እያለን የግማሽ ደረጃዎችን ደረደርን። በዚህ መሰረት የኛ የድምጽ መጠን ይሄ 12 የድምጽ መጠን ሲኖረው እነዚህ 12 ድምጽ መጠኖች ሲከፋፈሉ ደግሞ ራሱን የቻለ እርከን አለው። የአ የድምጽ እርከን አለው፣ የኡ የድምጽ እርከን አለው፣ የአቅናት የኡ ቅናት የነዚህ በሙሉ እርከን ሲኖራቸው ሙሉ ደረጃቸው 12 ይሆናል ማለት ነው። ከ12 ውስጥ አንዱ ላይ ፈለጋችሁትን ቅኝት ትቃኛላችሁ። ለምሳሌ ከአ እስከ አ ድረስ ባለው ውስጥ ወይም የመጀመሪያው ድምጽ መጠን ላይ ትዝታንም አንቺሆዬንም አምባሰልንም ባቲንም ማንኛውንም የድምጽ መጠን በዚህ የድምጽ መጠን ላይ መቃኘት ትችላላችሁ እንደማለት ነው። በዚህ መሰረት የባለ 12 ድምጽ ቅኝት ሲሆን ሲነሳ እዚህ ጋር እንደምናየው እኛ የምንፈልገው ለክራራችን መጠን ወይም የክራሩ ርዝመት፣ የክራሩ የክር ወይም ደግሞ የሳጥን ውፍረት፣ የሳጥን የድምጽ ስፋት ይህንን በጥልቀት በማሰላሰል ኡቅናትን መነሻ አድርገናል ማለት ነው። ስለዚህ ክራራችን ኡቅናት ላይ የሚቃኘው ብለናል። በዚህ መሰረት ኡ ኢ ኡቅናት ኢ አ አቅናት ኤ ቅናት ቅናት ኦ አ አቅናት ኡ ኡቅናት ላይ ያርፋል ማለት ከዚህ ካለችው የ12 የድምጽ መጠን እርከን ላይ አምባሰልን እናወጣለን ማለት ነው። በዚህ መሰረት ግማሽ ሁለት ሙሉ ሙሉ ግማሽ ሁለት ሙሉ ሲሆን ይሄው እንደምናየው ከኡ እስከ ከኡቅናት እስከ ኢ ድረስ ግማሽ ነው። ከኢ እስከ ኤ ቅናት ድረስ ሁለት ሙሉ ነው። ከኤ እስከ ከኤ ቅናት እስከ እ ቅናት ድረስ ሙሉ ነው። ከቅናት እስከ ኦ ግማሽ ነው። ከኦ እስከ ኡ ቅናት ድረስ ሁለት ሙሉ ነው። በዚህ መሰረት ግማሽ ሁለት ሙሉ ሙሉ ግማሽና ሁለት ሙሉ የድምጽ ልዩነቶችን በማድረግ ነው ይሄንን ቅኝት የገነባ ነው ማለት ነው። በዚህ መሰረት እንቃኘዋለን ማለት ነው። ለእናንተ እዚህ ጋር ይታያቸዋል የከፊት ለፊት ስላለ ነው። አንድ ቁጥር ኦ ቅናት ነው። ሁለት ቁጥር እዚህ ጋር እንደምናየው ኢ ነው። ሶስት ቁጥር ኤ ቅናት ነው። ሶስት ቁጥር እዚህ ጋር ኤ ነው እንደምናገኘው ቅናት ኦ አለ። መጨረሻው ኡ ቅናት አለ። በዚህ መሰረት አምባሰል አራራይን እንቃኛለን። በምን ላይ? በኡ ቅናት ላይ እንቃኘዋለን ማለት ነው። በኋላ ግን ዘማሪዎቹ በሚዘምሩበት ልኬት ለማድረግ ከነዚህ ውስጥ ለምሳሌ በኢ የሚነሳ ከሆነ እንዴት ይቃኛል፣ በአ ቢነሳ እንዴት ይቃኛል፣ በኤ ቢነሳ እንዴት ይቃኛል የሚሉ ደግሞ ትምህርቶች ይኖራሉ ወደፊት። አሁን ግን መደበኛ ትምህርት ስለሆነ እያጠናን ያለነው መደበኛ አቀኛኘት ላይ ያለነው ማለት ነው። ከዚህ ውስጥ ቅያሜው ይቅርና የሚለውን የዘማሪ ይልማን ዝማሬ አዘጋጅቼላችኋለሁ። እስቲ ስማው። ቅያሜው ይቅርና አምላኩ ይታረቀ። ይህ መዝሙር በእኔ ድምጽ መጠን ነው እንጂ የሰራሁት ዘማሪ ይልማ የድምጽ መጠን
ከፍታ ሊኖረው ይችላል ወይም ዝቅታ ሊኖረው ይችላል። እኛ ግን ለክራራችን እንዲስማማ በራሳችን የድምፅ መጠን ያስገባል። በዛ ምክንያት ነው እና በኡ የድምፅ መጠን ላይ አወርደናል ማለት ነው። ስለዚህ ቅኝት በዚህ ላይ ይሆናል ማለት ነው። መንፈስ ለርኩሰት ተጥሎ በዚህ መሰረት ይህንን ዜማ ጽፌላችኋለሁ። በተለየ ደግሞ የፊት ለፊት አስቀምጥላችኋለሁ በጽሁፍ መልክ አምላኬ ኢትዮጵያ። በዚህ መሰረት መነሻዎቹን 5 5 5 ላይ ናቸው። 5 ማለት በክራራችን 1 ማለት ይሄ ነው። 2 3 4 5 ይሄ ነው። ከዚህ ጀምራል ማለት ከዚህ ጀምሮ ዜማዎቹን በሙሉ ይገነባሉ ማለት ነው። እና ይሄን መዝሙር በማዳመጥ ወደዚህ መለስ ብላችሁ ማጥናት ትችላላችሁ ማለት ነው። በዚህ መሰረት አምባሰል አራራ ላይ የቃኘ ነው። በኡ የድምፅ መጠን ላይ የቃኘ በኡ ቅናት ሲሆን እዚህ ጋር ለምን 5 ነው የሚጀምረው። አሁን ቅያ ሲል መጨመር ነው፣ ከፍታ ነው ማለት ነው። ስለዚህ መደመር ብያለሁ። የዜማ ህጎች ስንት ናቸው? 3 ናቸው። አንደኛ ህግ መጨመር ነው፣ ሁለተኛ ህግ መቀነስ ነው፣ ሶስተኛ ህግ መደጋገም ነው። እነዚህ መሰረታዊ ህጎች ናቸው። ከዚህ ውጪ ዜማ ሊሰራ በፍጹም አይችልም። እንደምታዩት መደመር መቀነስና እኩል ይሆናል ብለን ስያሜ ሰጥተናል ማለት ነው። በዚህ መሰረት ዜማውን እንግባባለን። በዚህ መሰረት 5 ይላል እና ይጨምራል፣ ከዛ ይጨምራል፣ ከዛ ይቀንሳል፣ ከዛ ይጨምራል፣ ከዛ ይቀንሳል፣ ይቀንሳል፣ እዛው ላይ ይደግመዋል። ከዛ በኋላ ይጨምራል እያለ ነው የሚሄደው እና እስቲ እንሞክረው። 5 ላይ ነው ቅያ ከ5 ወደ 6 ይሄዳል ማለት ነው። ቅያሜ ከዚህ ዞሮ ሲመጣ እዚህ ነው የሚመጣው። ከዚህ ዞሮ ሲመጣ እዚህ ክብ ነው እንደዚህ ቅያሜው ቅያሜው። ስለዚህ ያሜው ይቅርና ሚላለ እዛው ይደግማል። ላቆይ ላ ኮይ እዛው ይደግማል። ታረከን እያለ ይህን ዜማ ከሰራን በኋላ ቀጣይ እነዚህን በማስተካከል እንሰራለን ማለት ነው። በዚህ መሰረት ነው ዜማ የሚጠናው እና ሁልጊዜ በምንሰራበት ጊዜ ዜማ የምንሰራበትን ሀሳባችንን መርሳት የለብንም። ዜማ ባለፉት ትምህርቶች እንዳየነው የዜማ የመስሪያ ክፍሎች በ3 የሰውነታችን መደቦች ላይ ለይተን አይተናል። አንደኛው የስጋችን ነው፣ ሁለተኛው የነፍሳችን ነው፣ ሶስተኛው የመንፈሳችን ክፍል ነው። እነዚህን 3 ሰውነቶቻችንን ወይም 3 ሰውነቶቻችንን ወደ አንድነት ስናቀርብ ነው ውህደት የምንፈጥረው ወይም ሰው የምንሆነው እንደማለት ነው። ለምሳሌ አንድ ሰው ሀሳቡ ማለት መንፈሱ ነው። ሀሳቡን ወደ ፈለገበት ሌላ ሀሳቦችን በማሰብ ወይም በመራቅ ከሰውነቱ ርቆ በሀሳብ ውስጥ መስጠም ይችላል ወይም ደግሞ መጥለቅ ይችላል። ያንን ሰው ሄደን በምንቀሰቀስበት ጊዜ አቤት ብሎ የሚመለሰው ካለበት ሀሳብ ከራቀበት አካባቢ ነው ምንመልሰው እንደማለት ነው ብሎ እንደማሰብ ነው። ዜማንም በተረጋጋና በሰከንና ጥልቀት ባለው የመሰባሰብ ሁኔታ ውስጥ ሆነን ካላሰላሰልነው ውህደት መፍጠር አንችልም ማለት ነው። ለምሳሌ የተለያዩ ሀሳቦችን ከተለያየ አካባቢ እየሄድኩኝ በሀሳብ የማስብ ከሆነ እዚህ ጋር እጄ ቢንቀሳቀስ እጄ እንደፈለገ እንደዚህ ቢል ዜማውን ሊያመጣው አይችልም። ስለዚህ ሀሳቤን እሰበስባለሁ። ለምሳሌ አንድ ሰው ጸሎት በሚጸልይበት ጊዜ ሀሳቡ ሌላ ቦታ እንዳይሆን ከፍተኛ ጦርነት ውስጥ ነው ያለው። በዛች ጊዜ ውስጥ ሀሳቡን ሰብስቦ ወደ ትኩረት ወደ መስጠት ወዳለበት ነገር ላይ ለመሰብሰብ መንፈሱን መሰብሰብ የመጀመሪያ ስራ ይሆናል ማለት ነው። ስለዚህ ይህንን ነው ትኩረት ሰጥተን ማሰላሰል ያለብን ማለት ነው። በዚህ መሰረት ነው ዜማ የሚጠናው። ይሄ የምናየው እዚህ ጋር የጻፍኩላችሁ ቁጥሮች ወይ ምልክቶች፣ እዚህ ጋር ያሉት ምልክቶች ዜማውን በመንፈሳዊ ሀሳብ እንድታሰላስሉት ይረዳቸዋል ማለት ነው። ለምሳሌ ቅያ ሲል መጨመር ነው የሚያሳያቸው። ይሄ የሚዳሰስ ነገር አይደለም እያሳያቸው ያለው። ነገር ግን 5 ብዬ እዚህ ጋር 6 ብል መንፈሳችሁ ያርፋል ወይም ደግሞ ይረጋል። ሄዶ ከመትጋት ይልቅ ወደ መረጋጋት ይመጣል ማለት ነው። በዚህ መሰረት እናንተ ማድረግ ያለባችሁ ከ5 ወደ 6 ከ6 ወደ 2 ሲሄድ ያንን መመላለስ በዚህ የምልክቶች ሂደት ውስጥ ራሳችሁን ስታዋህዱት የመግባባት ነገር ይፈጠራል። ዜማ እንዴት እንደሚሄድ ፍሰቱን ትረዱታላችሁ ማለት ነው። በዚህ መሰረት እያደረጋችሁ አስሉ። ከባለፉት ትምህርቶቻችን ብዙ ግንዛቤ እንደያዛችሁ አምናለሁ። በዚህ መሰረት እንቀጥላለን ማለት ነው። ቅያሜም ይቅርና የሚለው ዜማ
እያጠናችሁ ቀጣይ የተለያዩ ዜማዎችን እንሰራለን ማለት ነው። መልካም የጥናት ጊዜ